ወደ ባንክ ስሄድ እረበሻለሁ። የባንክ ቤት አካውንታንቶች ይረብሹናል፣ ጥበቃው ይረብሸኛል፣ ገንዘብ ሳይ እረበሻለሁ። ሁሉ ነገር ይረብቸኛል። አገልግሎት ለማግኘት ወደ ባንክ ቤት ሄጄ በሩን እንዳለፍኩ ኃላፊነት የጎደለው ደደብ እሆናለሁ። ይህን ቀድሞውን አውቀዋለሁ። አሁን ደሞዜ ወደ 5000 ብር ከፍ ስላለ ብሬን ለማስቀመጥ ትክክለኛው ቦታ ባንክ እንደሆነ ተሰምቶኛል። ግራ እንደተጋባው ባንክ መሃል ቆሜ አካውንታንቶቹን ፈራ ተባ እያልኩ እያየኋቸው ነው። የባንክ አካውንት ሂሳብ ለመክፈት የሚፈልግ ሰው ማናጀሩን ማናገር እንዳለበት አውቃለሁ። አካውንታንት ከተብሎ በተጻፈው ወንበር ላይ ወደ ተቀመጠው አንዱ አስተናጋጅ ጋር ሄድኩ። አካውንታንቱ ረጅም በሚያስፈራ አኳኋን ቅዝቅዝ ያለ ነው። ሰውየውን ማየቴ ብቻ ረበሸኝ። ድምቀን የሞት መልአክ እንዳየሙትት ብሎ ማናጀሩን ማግኘት እችላለሁ አልኩኝ። ከዚያ ለብቻው ስል በእርጋታ ጨመርኩ። ለምን ለብቻው ከእንዳልኩ የማውቀው ነገር የለም። በእርግጥ ትችላለህ ብሎኝ ሊጠራው ሄደ። ማናጀሩም እንደ መቃብር ቅዝቅዝ ያለ ነው። በሱሪ ኬሴ ውስጥ ተጨማዶ እንደ ኳስ የተድቦለቦለችውን 5600 ብሬን እዛው እንዳለች ጨብጬ ያስኳት። ማናጀሩ አንተ ነህ አልኩት። አምላክ በሚያውቀው እንደሆነ ጥርጥር አልነበረኝም። አዎ አለ። ለብቻህ ላናግርህ እችላለሁ አልኩት። ብቻህን የሚለውን መድገም አልፈለግኩም፣ ግን ከአፌ ማምለጡ ነው። ማናጀሩ በስጋት ተመለከተኝ። ከባድ ምስጢር የሚፈነዳበት ነው የመሰለው። ና ግባ አለኝ። ወደ ምስጢራዊ ክፍል እየመራኝ በሩን ከውስጥ ቆለፈው። እዚህ አንረበሽም አለኝ። እባክህን ተቀመጥ አለኝ። ሁለታችንም ከተቀመጥን ትንሽ ጊዜ ቢያልፍም በዝምታ እንደተፋጠን ነው። እኔ የምናገርበት ድምፅ ስላጣው ነው ስገምት ከባለስልጣኖች ሰዎች መካከል አንዱ ነህ አለኝ። ከእንግዳ ሁኔታ የመርማሪ ፖሊስ እንደሆንኩ ገምቶ ምን እያሰበ እንደሆነ ስላወኩ ይበልጥ ረበሸኝ። አይደለሁም። ከባለስልጣኖች ሰዎች ከሌላ ተቀናቃኝ ቦታ እንደመጣው በሚጠቁም ሁኔታ እውነቱን ለመናገር ቀጠልኩ። በውሸቴ ላይ እንድቀጥል የተገፋፋው ይመስል። ወንጀል መርማሪ ፖሊስ አይደለሁም። የመጣሁት አካውንት ልከፍት ነው። ገንዘቤን በሙሉ በዚህ ባንክ ለማስቀመጥ ወስኛለሁ። ማናጀሩ ቀለል አለው፣ ነገር ግን አሁንም ከስሜቱ ሊወጣ አልቻለም። የባለስልጣን ልጅ እንደሆንኩ ደምድመዋል። በጣም ብዙ ብር መሆን አለበት ስገምት አለ። በመጠኑም ቢሆን ብዙ ነው ስል ተናገርኩ። አሁን 5600 ብር ለማስቀመጥ ከዚያ ደግሞ በየወሩ 5000 ብር ለማስቀመጥ አስቤያለሁ አልኩት። ማናጀሩ ተፈናጥሮ ተነስቶ በሩን ከፈተው። አካውንቱን ጠራው። አቶ ከበደ ሲል ጮህ ትሕትና በጎደለው ሁኔታ። ይህ ሰው አካውንት ሊከፍት ይፈልጋል። 5600 ብር ያስቀምጣል። መልካም ጠዋት አለ። ከተቀመጥኩበት ተነሳው። ከክፍሉ ጎን ትልቅ ወፍራም የብረት በር ተከፍታል። መልካም ጠዋት ብዬ ወደ ካዝናው ገባው። ና ውጣ አለኝ። ማናጀሩ ቀዝቀዝ ብሎ ወደ አካውንታንቱ ጠረጴዛ ሄጄ የኳስ ብሬን ምትሃት እንደሚሠራ አስማተኛ አድርጌ ወረወርኩት። ፊቴ ክፉኛ ገርጥተዋል። ይኸው አስቀምጠው አልኩት። ቃላቱን ያወጣሁት ድምጸት ይህ አሳማሚ ነገር ሌላ ቦታ ሳይደርስ ቶሎ እንጨርሰው የሚል ይመስላል። ገንዘቡን ወስዶ ለሌላ ለገንዘብ ተቀባይ አቀበለው። በወረቀት ላይ ያስቀመጥኩትን ገንዘብ አጽፎኝ አስፈረመኝ። ምን እየተካሄደ እንደሆነ የማውቅበት ሁኔታ ውስጥ አይደለሁም። አለቀ ስል ጠየቁ። አዎን አለ አካውንታንቱ። ጥሩ ገንዘብ ማውጣት እፈልጋለሁ አልኩት። አሳቤ ለጊዜው የምጠቀምበትን 600 ብር ማውጣት ነበር። አንድ ሰው ገንዘብ ማውጫ አምጥቶልኝ እንዴት እንደሚሞላ አሳየኝ። ገንዘብ ማውጫው ላይ የሆነ ቁጥር ሞነጭሬ ለአካውንታንቱ ሰጠሁት። ምን ሁሉንም ልታወጣው ነው ሲል በግርምት ጠየቀኝ። 600 ብር እጽፋለሁ ብዬ 5600 ብር እንደጻፍኩ ገባኝ። አሳቤን አሳማኝ በሆነ ሁኔታ መለወጥ የምችልበት ሁኔታ ስተቱ ለምን እንደተፈጠረ ማስረዳት የምችልበት ሁኔታ ውስጥ አይደለሁም። ስተቱ ለምን እንደተፈጠረ ማስረዳት እንደማልችል አምኛለሁ። ሁሉም አካውንታንቶች ስራቸውን አቁመው እኔን ማየት ጀምረዋል። ስቃይን ችዬ በስተቴ ገፋውበት። ማለት ሁሉንም ገንዘቡን ከባንክ ልታወጣ ነው? ምንም ሳንቲም አታስቀርም? ከዚህ በኋላ አታጠራቅምም? አለኝ አካውንታንቱ በፍጹም መደነቅ። በፍጹም አልኩት። ገንዘብ ሳስቀምጥ አንድ የባንክ ቤቱ ሰራተኛ እንዳስቆጣኝ ምሰል የሚል የሞኝ ሐሳብ ብልጭ አለልኝ። እንዴቱ አፍንጫው ላይ እንዳለ ሰው ለማስመሰል አስኪኝ ሙከራ አደረግኩ። አካውንታንቱ ገንዘቡን ፈነደ። እንዴት ይሁንል አለኝ። ምን እንዴት ይሁንል? በድጋሚ ጠየቀኝ። ምን ለማለት እንደሆነ ገባኝ። ማሰብ ሳያስፈልገኝ መልስ ሰጠሁት። 5000 ብሩን ድፍን 200 ብር አድርግልኝ። 5000 ብሩን ሰጠኝ። 600 ብሩ ድርቅ ብሎ ጠየቀኝ። ዘርዝርልኝ አልኩት። ገንዘቡን ተቀብዬ በችኮላ ወጣው። የባንክ ቤቱ ትልቅ በር ከኋላዬ ሲዘጋ የባንክ ቤቱን ጣሪያ የነቀለ ሳቅ እያዳመጥኩ ነበር። ከዚያን ጊዜ ጀምሮ ወደ ባንክ ቤት ዝር አላልኩም። ዝርዝር ገንዘቤን በኪሴ ድፍኑን ደግሞ በካልሲ ውስጥ ነው የማስቀምጠው።